ወደ ሰላት ስትመጣ የምትቻኮል የምትሯሯጥ ሆነ አትምጣ وعليك بالسكينة بترغاغا منفس نورمال رمجان يترامدك نا عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إذا أقيمت الصلاة صلاة قامك تدرج فلا تأتوها وأنتم تسعون إيتشاكولاتشو يتراراطاتشو أتمتو ود صلاة ولكن ائتوها وأنتم تمشون نورمال رمجان يترامداتشو نو ود صلاة وعليكم السكينة ارغاتان አደራችሁ ተላበሱት فما أدركتم فصلوا ከኢማሙ ያገኛችሁትን አብራችሁ ስገዱ وما فاتكم ያመለጣችሁን ረክዓ ደግሞ فأتموا ኢማሙ ሲያሰላም ተነስታችሁ ሙሉ እንጂ እንዳያመልጠን በሚል መቻኮልም መሮጥም የተጠላ ተግባር ነው የተጠላበት አንዱና ዋነኛው ምክንያት ከሰላት ማዕዘናት አንዱ የሆነውን ጡማእኒና ሰኪና መረጋጋት የሚባለውን ነገር ያጠፋዋል ከዛ ሲሯሯጥ በኃይለኛው ሲራመድ የመጣ ሰው ሰላት ላይ ከገባ በኋላ ፋቲሃን በተረጋጋ መልኩ አይቀራውም የታወቀ ነው ይቆራረጥበታል ትንፋሹም የእንትኑም ይግልጽ ያደርገዋል ያ መሆን የለበትም በተለይ ደግሞ ሩኩዑ ላይ በሩ አካባቢ ላይ ስንሆን ኢማሙ ከፋቲሃ በኋላ ሱረቱል ካፊሩን ሚቀራ ከሆነ ቶሎ ብለን ሩኩዑ እንዳያመልጠን መቻኮል እንጀምራለን ምናልባት ጫማ ቦታ ላይ ስንደርስ ግን ሩኩዕ ከወረደ ተስፋ እንቆርጣለን ወዲያው እንረጋጋና በቃ አንዴ ያምልጦናል ብለን ተመልሰን ወደ ነበርንበት ሁኔታ እንመለሳለን ከመነሻው ከበር እስከዚህ ድረስ ቦታ ያለውን ስለምን መቻኮል አስፈለገ በቃ በደረሳችሁት ስገዱ ነው እንደዚሁ ያመለጣችሁን ተነስታችሁ ሙሉ ጡማእኒና ያስፈልጋል ሰባተኛ ከሰላት በፊት አሁን መፈጸም የሌለበት ይሄንንም በተለይ ሰጋጆች የሚፈጽሙት ነው በተለይ ሰላት ካለቀ በኋላ የሚቸኩሉ ሰዎች የሚያረጉት ስተት ነው لا تمر بين يدي المصلين በሰጋጆች ፊት አትለፍ በእነሱና በሱጁዳቸው መሃል ማለት ነው አትተላለፉ ይሄም ክልክል ነው عن ابي الجهم كابي الجهم እንደተላለፈው قال እንዲህ አለ قال رسول الله صلى الله عليه وسلم لو يعلم المار بين يدي المصلي በሰጋጁ መሃል በሰጋጁ ፊት የሚያልፍ ሰው ቢያውቅ ኖሮ አሉ ምን ማለት ነው ቢያውቅ ኖሮ ማለት ምን እንዳለበት ማዛ عليه ያለበትን ቅጣት ወንጀሉን ቢያውቅ ኖሮ ለካነ አን يقف 40 አርባዎቹን መቆሙን ይመርጥ ነበር خيرا له من ان يمر بين يديه ከሰጋጅ ፊት ከሚያልፍ አርባዎችን ቢቆም እሱ ይሻለኛል ብሎ በመረጠ ነበር አሉ ምንድነው 40 ሲባል قال لا ادري سنه 40 አመት መቆም ይሁን እኔ እንጃ አው ሸህረን ወይ 40 ወር ሁሉ ብርድና ሙቀት እየተፈራረቀበት መቆም ይሁን እኔ እንጃ አው የውመን ወይም 40 ቀናትን